North Korea. Propaganda. This is just propaganda, Western propaganda for public consumption. You know, they were making the same propaganda about Iraq, and they couldn't find a trace of it, and iota of truth was in it. And even Colin Powell had gone to the United Nations and was showing the pictures. ዓለምን ለዘላለም የቀየረው አንድ ሰው ለአንዳንዶቹ እርሱ የሙስሊም ዓለምን ብቸኛ የኒኩሌር ቦምብ ባለቤት እንዲሆኑ ያደረገ ጀግና ነው ሲሉ ያወድሱታል። ሌሎቹ ግን የዓለምን ሰላም አደጋ ላይ ጣለ የኒኩሌር ሚስጥርን እንደ ሸቀጥ በየመንገዱ የቸበቸበ አደገኛ የጥቁር ገበያ ነጋዴ ነው ሲሉ ይናገራሉ። ይሄ ሰው ስሙ ዶክተር አብዱ ቀዲር ካህን ይባላል። በታሪክ ታይቶ የማይታወቅ የሳይንስና የስለላ ድብቅ ሥራ በመስራት ከምዕራባውያን ቤተ ሙከራዎች የተሰረቁ ቀመሮችን በመጠቀም አገሩ ፓኪስታንን የኒኩሌር ኃይል ባለቤት አደረገ። ነገር ግን ታሪኩ በዚህ ብቻ አያበቃም። እርሱ የፈጠረው የጥቁር ገበያ መረብ እስከ ሰሜን ኮሪያ፣ ኢራንና ሊቢያ ድረስ ዘልቆ ገብቷል። ዛሬ በዚህ ቪዲዮ ይህንን ሰው እንዴት የዓለም ልዕለ ኃያል መንግስታትን ጭራሽ ባልጠረጠሩበት ሁኔታ እንዴት እንደሸወደ፣ እንዴት የኒኩሌር ቀመሮችን እንደሸጠና በስተመጨረሻ ምን እንዳጋጠመው ሁሉን ታሪክ እንተርካለን። ታዲያ እስከ ፕሮግራሙ መጨረሻ ድረስ አብራችሁን ቆዩ፣ ታተርፉበታላችሁ። With the evidence and the findings, and I have voluntarily admitted that much of it is true and accurate. ታሪካችን የሚጀምረው በ1930ዎቹ አጋማሽ በህንድ እምብርት በምትገኝ ኦፓል ከተማ ነው። አብዱ ቀዲር ካህን የተወለደው ለአውሮፓውያን አቆጣጠር ኤፕሪል 1 ቀን 1936 ዓ.ም ነበር። አባቱ መምህር ነበሩ። በቤት ውስጥ ለትምህርትና ለእውቀት ትልቅ ክብር ይሰጥ ነበር። ነገር ግን የካህን ልጅነት ትውስታ በጨዋታና በደስታ ብቻ የተሞላ አልነበረም። ለአውሮፓውያን አቆጣጠር በ1947 ዓ.ም ዓለም ታላቅ የታሪክ ምዕራፍ፣ ህንድ ደግሞ ታላቅ መከራ ያስተናገዱበት ዓመት ነበረ። እንግሊዝ ከህንድ ስትወጣ ግዙፏ ሀገር በሁለት ተከፈለች፣ ህንድና ፓኪስታን። ይህ ክፍፍል በካርታ ላይ በቀለም ብቻ የተከለለ ቢሆንም በምድር ላይ ግን የደም ወንዝ አፈሰሰ። ወጣቱ ካህን በ1952 ወደ አዲሱ ሀገር ፓኪስታን ለመሰደድ ሲነሳ ያየው ትዕይንት በአእምሮ ውስጥ ታትሞ ቀረ። የሰዎች እልቂት፣ የሴቶች ለቅሶና በሃይማኖት ስም የሚደረግ ጭቆና። ካህን ወደ ፓኪስታን ድንበር ሲገባ በህንድ ወታደሮች ሲፈተሽበት የነበረው ውርደትና በባቡር ጣቢያ ላይ ሆኖ ያደረገው አደገኛ ጉዞ በልብ ውስጥ አንድ ትልቅ ቁስል ፈጠረ። ይህ ቁስል ግን በኋላ ላይ ለአገሩ የሚኖረውን ብሔራዊ ስሜት የወለደ እሳት ነበረ። አገሬ ደካማ ስለሆነች ተሰደድን፣ አገሬ ደካማ ስለሆነች ተናቅን የሚል ቁጭት በውስጡ አደረ። ታዲያ ካህን ወደ ካራቺ ከገባ በኋላ በትምህርቱ ኮከብ ነበረ። በፊዚክስ የመጀመሪያ ዲግሪውን ካገኘ በኋላ በ1961 ወደ አውሮፓ መራ። በጀርመን፣ በምዕራብ በርሊን፣ ከዚያም በሆላንድ ዴልፎት ቴክኖሎጂ ዩኒቨርሲቲ ትምህርት ቀጠለ። በመጨረሻም በቤልጂየም በሚገኘው ካቶሊክ ዩኒቨርሲቲ ኦፍሎቫን በብረታ ብረት ጥናት የዶክትሬት ዲግሪውን አገኘ። ካህን ተራ ሳይንቲስት አልነበረም። የብረታ ብረት ባህሪን፣ ጥንካሬና በከፍተኛ ግፊት ውስጥ ያላቸውን ለውጥ ጠንቅቆ የሚያውቅ ባለሙያ ሆነ። ይህ እውቀት ነው በኋላ ላይ ለኒኩሌር ቦምብ ማሽኖች መሳሪያ ቁልፍ የሆነው። እንደ አውሮፓውያን አቆጣጠር በ1972 ካህን በኔዘርላንድ በሚገኘው የፊዚክስ ዳይናሚክ የምርምር ማዕከል ውስጥ ተቀጠረ። ይሄ መስሪያ ቤት ደግሞ የዩሬኔኮ ንዑስ አካል ነበረ። ዩሬኔኮ ማለት የአውሮፓ ኃያላን ሀገራት በጋራ ዩራኒየም ለማበልጸግ የመሰረቱት እጅግ የላቀ ቴክኖሎጂ ማዕከል ነው። እዚህ ቦታ ጋዝ ሴንትሪፊዩጅ የተባለ ማሽኖች አሉ። እነዚህ ማሽኖች ዩራኒየምን በደቂቃ በሺዎች በሚቆጠር ጊዜ በማሽከርከር ለኒኩሌር ኃይል ሆነ ለኒኩሌር ቦምብ የሚሆን ግብዓት ያዘጋጃሉ። ካህን እዚህ ተቋም ውስጥ በነበረው ከፍተኛ ችሎታና በደግነቱ የተነሳ የደህንነት ጥበቃ ሳይጠራጠረው ከፍተኛ ደረጃ ያላቸው ሚስጥራዊ ሰነዶች እንዲያገኝ ፈቀደለት። እርሱም ሚስጥራዊ ሰነዶችን ወደ ኡርዱ ቋንቋ በመተርጎም ሰበብ እያንዳንዱ ንድፍና ቀመር በጥንቃቄ ማጥናት ጀመረ። ሜ 18 1974 ዓለም በድንጋጤ ተናወጠች። ህንድ ስማይሊንግ ቡድሃ ወይም ፈገግታ ቡድሃ በሚል ስም የመጀመሪያውን የኒኩሌር ሙከራ አደረገች። ለፓኪስታን ይሄ የህልውና ስጋት ነበረ። ህንድ ቦምብ ካላት ፓኪስታን ካርታ ላይ ልትጠፋ ትችላለች። ካህን በሆላንድ ሆኖ ይህንን ሲሰማ ደሙ ፈላ። ለሚስቱ ለሄኒ አሁን አገሬ ትፈልገኛለች፣ እኔ እዚህ ሆኜ ለሆላንድ አልሰራም፣ ለአገሬ ፓኪስታን ግዴታዬን እወጣለሁ። ከዛ
ካህን ከዚህ በኋላ ተራ ሳይንቲስት መሆኑ አበቃ። እርሱ አሁን ለፓኪስታን የሚሰልል የምዕራባውያን የኒኩሌር ሚስት ወደ ምስራቅ ለማሸጋገር የቆረጠ የሳይንስ ሰላይ ሆነ። 1974 ዓመተ ምህረት በኔዘርላንድ አልሚሎ ከተማ የሚገኘው የዩሬኒኮ የኒኩሌር ተቋም በዓለም ላይ እጅግ ጥብቅ ጥበቃ ከሚደረግላቸው ስፍራዎች አንዱ ነው። እዚህ ግቢ ውስጥ የሚገኙት ሴንትሪፊዩጅ የተባሉት ማሽኖች ተራ ቁሳቁስ አይደሉም። እነሱ ዩራኒየምን በማሽከርከር የኒኩሌር ቦምብ ግብዓት የሚያዘጋጁ የጥፋት ቁልፎች ነበሩ። ዶክተር አብዱል ቀዲር ካህን በዚህ ተቋም ውስጥ ሲሰራ ማንም አልጠረጠረውም። እሱ ጨዋ፣ ተግባቢና ስራውን የሚወድ ሙያውን የሚያከብር በሙያው የሚታወቅ ነው። ነገር ግን ከዚህ ትህትና ጀርባ በታሪክ ታይቶ የማይታወቅ እጅግ አደገኛ የሆነ የስለላ ተልዕኮ እያከናወነ ነበር። ለመሆኑ ሴንትሪፊዩጅ ምንድን ነው? ለምንስ ካህን ሊሰርቀው ፈለገ? አንድ የኒኩሌር ቦምብ ለመስራት ዩራኒየም -235 የተባለውን ንጥረ ነገር ማበልጸግ ያስፈልጋል። ይህን ለማድረግ ደግሞ ዩራኒየም በጋዝ መልክ ሆኖ በደቂቃ በብዙ ሺህ ጊዜ በሚሽከረከሩ ማሽኖች ውስጥ ማለፍ አለበት። እነዚህ ማሽኖች እጅግ ውስብስብ ከመሆናቸው የተነሳ በዓለም ላይ ጥቂት ሀገራት ብቻ ነበሩ የቴክኖሎጂው ባለቤት የሆኑትኝ። ካህን የእነዚህ ማሽኖች ንድፍ የማግኘት እድል ነበረው። በምሳ ሰዓት ሌሎች ሰራተኞች ወደ ካፍቴሪያ ሲሄዱ ካህን ሚስጥራዊ የሆኑ ሰነዶችን በጠረጴዛ ላይ ዘግቶ በወረቀትና በእርሳስ ይገለብጣቸው ነበረ። በአሁን ጊዜ እንደሚደረገው የዲጂታል ካሜራ ሳይሆን እያንዳንዱን መስመርና ቁጥር በእጁ እየሳለ ወደ ቤቱ መውሰድ ጀመረ። ታዲያ ካህን ሚስጥሩን ብቻ መያዝ አልፈለገም። ሴፕቴምበር 17 ቀን 1974 ዓ.ም ለፓኪስታን ጠቅላይ ሚኒስትር ዙልፋቂር አሊ ቡቶ አንድ ታሪካዊ ደብዳቤ ጻፈ። ደብዳቤው እንዲህ የሚል ነበረ። ክቡር ጠቅላይ ሚኒስትር፣ ህንድ የኒኩሌር ሙከራ ማድረጓን ለሀገራችን ህልውና አደገኛ ነው። እኔ በአውሮፓ እጅግ ዘመናዊ የሆነውን የዩራኒየም ማበልጸጊያ ቴክኖሎጂ አውቀዋለሁ። መንገዱን ላሳያችሁ እችላለሁ ሲል ለአሊ ቡቶ ደብዳቤውን ላከ። ቡቶ ደብዳቤውን ሲያነቡ ደነገጡ። ወዲያውኑ በሚስጥር መልእክት ላኩለት። ና ወደ ሀገር ተመለስ፣ የምትፈልገውን ሁሉ እናደርግልሃለን። ቡቶ በዚያን ወቅት የተናገሩት ታዋቂ ንግግር አለ። ፓኪስታናውያን ሳር በልተውም ቢሆን ቦምብ ይሰራሉ። ይሄ ንግግር ለካህን የልብ ድፍረት ሰጠው። እንደ አውሮፓውያን አቆጣጠር በ1975 መጨረሻ ላይ ካህን ለመጨረሻ ጊዜ ኔዘርላንድን ለመልቀቅ ወሰነ። ሚስቱና 2 ልጆቹን አብረውት ነበሩ። ይዟት የነበረው ሻንጣ ተራ የቤተሰብ ልብስ የያዘች ይመስል ነበር። ነገር ግን በልብሶቹ መሃል የተደበቁ ሰነዶች የፓኪስታንን ኃያልነት የሚገነቡ ነበሩ። የፒ1 እና ፒ2 የተባሉ ዘመናዊ ሴንትሪፊዩጅ ዝርዝር መመሪያዎች ናቸው። የአውሮፓ የኒኩሌር ቁሳቁስ አቅራቢ ድርጅቶች ስም ዝርዝር እናም ቦምቡን ለመስራት የሚያስፈልጉ የሂሳብ ቀመሮች ነበሩ። ካህን አውሮፓን ለቆ ሲወጣ የኔዘርላንድ የስለላ ድርጅት ቢቪዲ ይጠራጠር ነበረ። እንዲያውም ሊይዘው አስቦ ነበር። ነገር ግን የአሜሪካው ሲአይኤ አትያዙት፣ ወዴት እንደሚሄድና ማንን እንደሚያገኝ እንከታተለዋለን በማለት እንዳይያዝ አደረጉ። ይሄ ሲአይኤ በታሪኩ የሰራው ትልቁ ስህተት ነበረ። ካህን ሳይያዝ ፓኪስታን ገባ። ካህን ፓኪስታን ሲገባ ወዲያውኑ ኢንጂነሪንግ ሪሰርች ላቦራቶሪ የተባለውን ተቋም ኤአርኤል መሰረተ። በኋላ ላይ የካህን የምርምር ማዕከል ተብሎ የተሰየመው ይህ ስፍራ በዱርና በተራራ የተከበበ ሚስጥራዊ ምሽግ ሆነ። እዚህ ጋር ነው እንግዲህ ካህን የሰረቃቸው ንድፎች ወደ እውነት መለወጥ የጀመረው። አውሮፓውያኑ ፓኪስታን ተራ ሀገር ናት፣ ይህንን ውስብስብ ማሽን ሰርታ አታሽከረክርም ብለው ይንቋት ነበር። ካህን ግን የምትበልጡኝ በቴክኖሎጂ እንጂ በአእምሮ አይደለም በማለት ስራውን ቀጠለ። ያለማቋረጥ ለ20 ዓመታት የሚቆይ በቢሊየን የሚቆጠር ዶላር የሚፈስበትና ዓለምን የሚያሰጋው የፓኪስታን የኒኩሌር ጉዞ በዚህ መልኩ በስርቆት ተጀመረ። ዶክተር አብዱል ቀዲር ካህን ወደ ሀገሩ ሲመለስ የተቀበሉት እንደ ሳይንቲስት ብቻ አልነበረም፣ እንደ ሀገር አዳኝ ነበር። ወዲያውኑ በኢስላማባድ አቅራቢያ በምትገኝ ካውታ በምትባል ስፍራ ሚስጥራዊ ፋብሪካ መገንባት ጀመረ። ካውታ ተራ ቦታ አልነበረችም። በዙሪያዋ የጸረ አውሮፕላን ሚሳይሎች ተተክለዋል። የአየር ክልሏ ለማንኛውም በረራ ዝግ ነበረ። እናም በሺዎች የሚቆጠሩ ኮማንዶ ወታደሮች ሌት ተቀን ይጠብቋታል።
ካህን እዚህ ምሽግ ውስጥ ሆኖ ዘኢስላሚክ ቦምብ የእስልምናው ቦምብ የሚባለውን ፕሮጀክት መምራት ጀመረ። ለመሆኑ አንድ የታገደች ሀገር እንዴት የኒኩሌር ፋብሪካ መገንባት ትችላለች? ካህን የተከተለው ስልት ቁርጭራጭ ስልት ይባላል። ካህን አንድ ሙሉ ማሽን ከአንድ ሀገር ከመግዛት ይልቅ ማሽኑን የሚሰሩ ትናንሽ ክፍሎች ከተለያዩ ሀገራት መግዛት ጀመረ። ለምሳሌ ቫልቮችን ከጀርመን፣ ኤሌክትሮኒክስ ዕቃዎችን ከስዊዘርላንድ፣ የብረት ቱቦችን ከሆላንድ በድብቅ ያስመጣ ጀመር። ለአቅራቢዎቹ የሚነግራቸው ሰበብ ለዱቄት ፋብሪካ ወይም ለዘይት ማጣሪያ የሚሆን ዕቃዎች ናቸው የሚል ነበረ። የምዕራባውያኑ የስለላ ድርጅቶች ዕቃዎቹ ለምን እንደሚውሉ በገመቱ ጊዜ ካህን ቀድሞ ፋብሪካውን ሰርቶ አጠናቆ ነበረ። እርሱ በስለላ ድርጅቶች አይን ስር እየሳቀ የሚያልፍ የማጭበርበር ጥበብ ባለቤት ነበረ። እንደ አውሮፓውያን አቆጣጠር ግንቦት 11 ቀን 1998 ዓ.ም ህንድ በድንገት 5 የኒኩሌር ሙከራዎችን አደረገች። ዓለም ደነገጠች። ፓኪስታን ላይ ያለው ጫና በረታ። የዓለም ሀያላን ሀገራት ፓኪስታን ምላሽ እንዳትሰጥ ያስፈራሩ ጀመር። የአሜሪካው ፕሬዝዳንት ቢል ክሊንተን ለፓኪስታን ጠቅላይ ሚኒስትር ናዋዝ ሻሪፍ 5 ጊዜ ስልክ ደውለው እንዳታደርጉት ብለው ለመኑ። ነገር ግን በካውታ ላቦራቶሪ ውስጥ የነበረው ካህን ለናዋዝ ሻሪፍ እንዲህ አላቸው፣ ጌታዬ፣ እኛ ዝግጁ ነን። ትዕዛዛችሁን ብቻ ነው የምንጠብቀው። ዛሬ ምላሽ ካልሰጠን ታሪክ ይቅር አይለን። ውሳኔው ተላለፈ። የፓኪስታን ሳይንቲስቶች በቻጋይ ተራራ ስር አቀኑ። ግንቦት 28 ቀን 1998 ዓ.ም ከሰዓት በኋላ 9 ሰዓት ከ16 ላይ በቻጋይ ተራራ ስር በተቆፈሩ ትልቅ ጉድጓዶች ውስጥ የኒኩሌር መሳሪያ ተቀበረ። ቆጠራው ተጀመረ። አላሁ አክበር የሚል ድምፅ አስተጋባ። ቁልፉ ተጫነ። በድንገት ምድር ተንቀጠቀጠች። ግዙፉ የቻጋይ ተራራ ከጥቁርነቱ ተለውጦ ነጭ ሆነ። አቧራው ሰማዩን ሲሸፍነው ፓኪስታን በይፋ የኒኩሌር ኃይል ያላት ሀገር መሆኗን ለዓለም አበሰረች። በዛች ቅጽበት አብዱል ቃድር ካህን በዓለም ላይ ካሉ ጥቂት ኃያላን ሰዎች አንዱ ሆነ። ፓኪስታን የመጀመሪያው የኒኩሌር ባለቤት የሆነች የእስልምና ሀገር ሆና ተመዘገበች። ከፍንዳታው በኋላ ካህን ወደ ኢስላማባድ ሲመለስ የተቀበለው ሕዝብ አንበሳው እያለ እያሞካሸው ነበረ። ስሙ በየመንገዱ በየቤቱና በየመጽሐፉ ተጻፈ። ትምህርት ቤቶች፣ ሆስፒታሎችና መንገዶች በእርሱ ስም ተሰየሙ። ካህን ለፓኪስታን ሕዝብ ከሳይንቲስት በላይ ነበር። እርሱ የአገር ኩራት ምልክት ነበር። ነገር ግን ይህ ታላቅ ዝናና ስልጣን በካህን ውስጥ ሌላ ሐሳብ ፈጠረ። ይህንን ቴክኖሎጂ ለሀገሬ ከሰራው ለምን ለሌሎች ወንድም ሀገራት አልሸጥላቸው የሚል አደገኛ ጥያቄ በአእምሮ መመላለስ ጀመረ። የጀግንነቱ ምዕራፍ አብቅቶ ዓለምን የሚያንቀጠቅጠው የኒኩሌር ጥቁር ገበያ ውስጥ ለመግባት ውሳኔውን ወሰነ። ፓኪስታን የኒኩሌር ቦምብ ባለቤት መሆኗ ለካህን የመጨረሻ ግቡ አልነበረም። እርሱ አሁን ሌላ ትልቅና አደገኛ ህልም ነበረው። በዓለም ታሪክ ታይቶ የማይታወቅ የኒኩሌር ቴክኖሎጂ ሱፐርማርኬት መክፈት። የኒኩሌር ቴክኖሎጂ ሱፐርማርኬት ከፈተ። ኤኪው ካህን ኔትወርክ የተባለው መረብ ለማንኛውም ህጋዊ ድርጅት የራሱ ፋብሪካ፣ የራሱ ደላሎችና የራሱ የጭነት መኪኖች ነበሩት። ካህን በፓኪስታን መንግስት ውስጥ ያለውን ስልጣንና ክብር በመጠቀም ከሲአይኤ እና ከሞሳድ አይን ተሰውሮ ለዓመታት ይህንን ኢምፓየር መራ። ለመሆኑ ይህንን ሁሉ ሥራ ካህን ብቻውን ነው የሠራው? በፍጹም። የንግድ ዋና ማዕከል ዱባይ ነበረች። ዱባይ ያኔ የዓለም የንግድ መገኛና ቁጥጥር የሌለባት ስፍራ በመሆኗ ለካህን ምቹ ነበረች። ዋናው ደላላው ደግሞ ቢኤስኤ ታይር የተባለ ስሪላንካዊ ነጋዴ ነበረ። ታይር ለካህን ደንበኞች ይፈልጋል፣ ክፍያዎችን ይቀበላል እና ከማሌዥያ እስከ ደቡብ አፍሪካ ባሉ ፋብሪካዎች ውስጥ የኒኩሌር ማሽን ክፍሎች በድብቅ እንዲመረቱ ያደርጋል። የኒኩሌር ቦምብ ቴክኖሎጂ ልክ እንደ ተራ የመኪና መለዋወጫ በካርቶን እየታሸገ በዓለም ዙሪያ መጓዝ ጀመረ። ታዲያ የካህን የመጀመሪያ ትልቅ ደንበኛ ኢራን ነበረች። እንደ አውሮፓውያን አቆጣጠር በ1987 ካህንና የኢራን ተወካዮች በዱባይ በአንድ ሆቴል ውስጥ በሚስጥር ተገናኙ። ኢራን የኒኩሌር አቅም ትፈልጋለች፣ ካህን ደግሞ ቴክኖሎጂው አለው። በወቅቱ ካህን ለኢራን የፒ1 ሴንትሪፊዩጅ ንድፎችና አንዳንድ ናሙናዎችን በ3 ሚሊዮን ዶላር ሸጠ። ዛሬ ዓለምን እያወዛገበ ያለው የኢራን የኒኩሌር ፕሮግራም ዘር የተዘራው በዚህ ቀን ነበረ። በዶክተር ካህን እጅ ነበር።
ካህን ለኢራን ቴክኖሎጂውን ብቻ ሳይሆን ዕቃዎቹን ከማን እንደምትገዙ አውቃለሁ በማለት የአቅራቢዎቹን ዝርዝር ሰጣቸው። ከሁሉም የሚገርመው ግን የሰሜን ኮሪያ ስምምነት ነው። ሰሜን ኮሪያ ገንዘብ አልነበራትም፣ ነገር ግን ፓኪስታን የምትፈልገው ነገር ነበራት፣ ሚሳኤል። ፓኪስታን ህንድን ለመምታት የሚረዱ ርቀት ተወንጫፊ ሚሳኤሎች ያስፈልጓት ነበር። ካህን ወደ ፒዮንግያንግ በተደጋጋሚ በመብረር እጅግ አደገኛ የሆነ የቃል ልውውጥ ስምምነት አደረገ። ሰሜን ኮሪያ የኖርዶንግ ሚሳኤል ቴክኖሎጂን ለፓኪስታን ሰጠች። በምላሹም ካህን የዩራኒየም ማበልጸጊያ ቴክኖሎጂንና ማሽኖቹን ለሰሜን ኮሪያ አስረከበ። ዛሬ ሰሜን ኮሪያ የምትፈራበት ኒኩሌር ጡንቻ መነሻ ይኸው የካህን ስምምነት ነበር። በመጨረሻም ትልቅ ደንበኛ መጣ፣ የሊቢያው መሪ ሙሐመድ ጋዳፊ። ጋዳፊ የአፍሪካን የኒኩሌር ንጉሥ መሆን ይፈልጉ ነበረ። ካህን ለጋዳፊ የሰጠላቸው ዕቃ ፉል ፓኬጅ ይባላል። ይሄ ማለት ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ ሴንትሪፍሪጆች፣ ቦምቡን እንዴት መስራት እንደሚቻል የሚያሳይ የቻይና ዲዛይን ንድፍ እና ቦምቡን ለመግጠም የሚያስፈልጉም መመሪያዎችን ነው። ለዚህም ሊቢያ ከ100 ሚሊዮን ዶላር በላይ እንደከፈለች ይገመታል። ካህን ቴክኖሎጂውን የሰጣቸው በሲዲ ተጭኖና በወረቀት ተገልብጦ ነበር። በኋላ ላይ ግን ይህ ስምምነት የካህንን ውድቀት አፋጠነው። ጥያቄው እዚህ ጋር ነው። ካህን ይህንን ያደረገው ለምንድን ነው? ካህን በዱባይና በፓኪስታን እጅግ የቅንጡ ሕይወት ይኖር ነበር። በፓኪስታን ባህር ዳርቻ ሆቴሎች ነበሩት። በቢሊየን የሚቆጠር ዶላርም አንቀሳቅሷል። ነገር ግን ካህን ሲከራከር ምዕራባውያን ኒኩሌር እንዲኖራቸው ከተፈቀደ ለምን ሌሎች ሀገራት አይኖራቸውም? እኔ የሰበርኩት የነጭ የበላይነትን ነው ይል ነበር። ነገር ግን ዓለም አቀፍ ማህበረሰብ ይህንን አላመነው። ካህን የኒኩሌር ቴክኖሎጂን ልክ እንደ ሰላምታ በየቦታው በመበተኑ ዓለም ወደ ከፍተኛ አደጋና አለመረጋጋት ውስጥ ከቷታል ይላሉ። ለ10 ዓመታት ዶክተር አብዱልቀዲር ካህን የዓለምን የስለላ ድርጅቶች በብልሃት ሲሸውድ ቆይቷል። ነገር ግን እንደ አውሮፓውያን አቆጣጠር በ2003 ዓ.ም ዓለምን ያስደነገጠ አንድ ክስተት ተፈጠረ። የጀርመን ባንዲራ የለበሰች ቢቢሲ ቻይና የተባለች ግዙፍ የጭነት መርከብ ሜዲትራሊያን ባህር ላይ ስትጓዝ በአሜሪካና በእንግሊዝ የባህር ኃይል ተከበበች። መርከቧ ታገደች። ወደ ጣሊያን ወደብ እንድትገባ ተደረገ። ባለሙያዎች የጫኑት የጭነት መያዦቹን ሲከፍቱ ያዩት ነገር አስደንጋጭ ነበር። በሺዎች የሚቆጠሩ የሴንትሪፍሪጆች መለዋወጫ ከማሌዥያ ለሊቢያ ተብለው ተጭነዋል። እያንዳንዱ ዕቃ ደግሞ የዶክተር ካህን የጥቁር ገበያ መረብ አሻራ ነበረው። አሜሪካ የካህንን ማጨብጨቢያ እጅ አገኘች። በጊዜ የነበሩት የአሜሪካ ፕሬዝዳንት ጆርጅ ደብሊው ቡሽ ለፓኪስታን መሪ ለጄኔራል ፐርቬዝ ሙሸራፍ የቀረበላቸውን ማስረጃ ግልጽ ነበረ። ጀግናችሁ ካህን ዓለምን አደጋ ላይ ጥሏል። አሁኑን እርምጃ ውሰዱ፣ ካልሆነ ግን ፓኪስታን ዋጋ ትከፍላለች የሚል ጠንካራ ማስጠንቀቂያ ደረሳቸው። ፓኪስታን ትልቅ አጣብቂኝ ውስጥ ገባች። ካህንን ብታስር ህዝቡ ጀግናችንን አሳልፋችሁ ሰጣችሁ ብሎ ይነሳል። ዝም ብትል ደግሞ ማዕቀብ አገሪቱን ያደቃታል። በመጨረሻም አንድ ምስጢራዊ ስምምነት ተደረገ። ካህን ራሱን መስዋዕት አድርጎ የፓኪስታን ጦር ሰራዊትና መንግስት ከጥፋተኝነት ነፃ እንዲያወጣ ተገደደ። የካቲት 4 ቀን 2004 ዓ.ም ፓኪስታን በአንድ ድምፅ ጸጥ አለች። ዶክተር አብዱልቀዲር ካህን በብሔራዊ ቴሌቪዥን ቀረበ። ሁል ጊዜ በድል አድራጊነት ፈገግ የሚለው ፊቱ ዛሬ ጠውልጓል። ለዓለም እንዲህ ሲል ተናገረ። እኔ በግሌ ከሀገሬ ውጭ ለነበሩ የኒኩሌር ፕሮግራሞች ቴክኖሎጂ አጋርቻለሁ። ይህን ያደረግኩት በራሴ ውሳኔ ነው። መንግስትም ሆነ ጦር ሰራዊቱ ምንም የሚያውቀው ነገር የለም። ለሰራው ጥፋት ሙሉ ኃላፊነት ወስዳለሁ። ዓለም አቀፍ ማህበረሰብ ግን ይህንን አላመነውም። አንድ ሳይንቲስት ያለ ጦር ሰራዊትና ያለ አየር መንገዱ እገዛ እንዴት የኒኩሌር ማሽኖችን በጭነት አውሮፕላን ሊልክ ይችላል ብለው ጠየቁ። ካህን ግን የአገሩን ስም ለማዳን ሲል ራሱን ለውርደት አሳልፎ ሰጠ። ከዛች ቀን ጀምሮ የዶክተር ካህን ሕይወት ተቀየረ። ፕሬዝዳንት ሙሸራፍ ይቅርታ ቢያደርጉለትም በቤት ውስጥ በቁም እስር እንዲቆይ ተወሰነበት። ለ17 ረዥም ዓመታት ካህን በራሱ ቤት ውስጥ እስረኛ ሆነ። በቤቱ ዙሪያ የታጠቁ ወታደሮችና የስለላ ሰዎች ሌት ተቀን ይጠብቁታል። ስልክ መደወል፣ ጋዜጠኞችን ማግኘት ወይም ያለ ፍቃድ እንግዳ መቀበል አይችልም ነበር። ዓለምን የለወጠውና በቢሊየን የሚቆጠር ገንዘብ ያንቀሳቀሰው ሰው አሁን
በ4 ግንቦች ውስጥ ተቆልፏል። አንዳንድ ጊዜ ለቅርብ ጓደኞቹ በድብቅ በሚልካቸው ደብዳቤዎች ላይ እኔ ሀገሬን አዳንኳት፣ አገሬ ግን አሳልፋ ሰጠችኝ በማለት አማሯል። እርሱ ለፓኪስታን ጥቅም ተብሎ የተከፈለ የቁም መስዋዕት ነበር። ጥቅምት 10 2021 ዶክተር አብዱል ቃድር ካን በ85 ዓመቱ የመጨረሻ እስትንፋሱ ተነፈሰ። ዜናው ሲሰማ ፓኪስታን በሐዘን ተናወጠች። መንግስት በታላቅ ወታደራዊ ስነ ስርዓት ቀበረው። ካን ሲሞት ይዞት የሄደው ሚስጥር ግን ዛሬም ዓለምን እያሳደደ ነው። እርሱ የዘረጋው የጥቁር ገበያ መረብ ሙሉ በሙሉ ጠፍቷል ወይስ አሁንም በሌላ መልኩ ቀጥሏል የሚለው ጥያቄ የብዙ ሀገራት ደህንነት ስጋት ነው። ውድ ተመልካቾቼ እንግዲህ የዶክተር አብዱል ቃድር ካን ሙሉ የህይወት ታሪክና ሚስጥራዊ የኒኩሌር ጉዞ ይህን ይመስላል። አሁን ጥያቄውን ለእናንተ እንተወው። ዶክተር ካን ለሀገሩ የቆመ ታላቅ ጀግና ነው ወይስ ዓለምን ለማጥፋት የዳረገ አደገኛ የጥቁር ገበያ ነጋዴ? ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮዎቹን ከወደዳችሁ ላይክ በማድረግ ለሌሎቹ እንዲደርስ አድርጉ። እንደዚህ ያሉ ታሪኮችና ሚስጥራዊ ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁ እናመሰግናለን። በቀጣይ በሌላ አስደሳች ታሪክ እንገናኛለን። እስከዛው ቸር ቆዩልኝ።